ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ላይክ ያረጋችሁ ቪዲዮውን ጀምሩት። ዛሬ ይዤላችሁ የመጣሁት ብዙ ሰዎች አለን ያለፈው ታሪካችን እያነሳን በጣም ለምንሰቃየው ወንድሞቼ እህትም በአብዛኛው ደግሞ እህቶች ማለት ነው እና አሁን ምን አለ መሰላችሁ አሁን በዚህ በእኛ አለፈው ታሪክ የሆነ ነገር ያደረከውን ነገር ከሰው ጋር እንዳንግባባ የሆነ ነገር ፍላጎታችን የልባችን ነገር እንዳናወራ የሆነ ነገር እንዳንል የሚይዘን ያለፈው ታሪካችን አንዳንድ ሰዎች ብዙ አለንና እኔ የምለው ያለፈው ታሪክ ነው ልናፍርበት ልንሰቀቅበት ሳይሆን ያኔ የተደረገው ነገር ጥፋት መሆኑ አምነን ስህተት መሆኑ አምነን ከስህተቱ የተሻለ ሰው ሆነን መገኘት ያቺ ትንፋችሁ ልጅ እሷ አለመሆን ከዚህ በኋላ ጠንካራና ባለፈው ስህተቷ የተማረችው ሴት ያሳለፈች ብዙ ፈተናዎች ያሳለፈች ብዙ ውጣ ውረዶች ያሳለፈች ከዚያ ብዙ ስህተቶችና ብዙ ውጣ ውረዶችና ብዙ ስቃይ ከዛች ወጣች ጀግና ሴት መሆን አለብን። እንዲያው ያለፈው ታሪካችን ምናልባት እኮ በፊት ባላሳለፍነው እኮ አሁንም ልናሳልፈው እንችል ነበር። እንዲያው ያን ስህተት በማሳለፋችን ጠንካራ እንሆንና ጀግና እንድንሆን ያንን ስህተት እንዳንደግመው መሆን አለብን ማለት ነው። ያንን ስህተታችንስ በጣም አሁን ስህተታችን ምናምን ሰው እንደዚህ እንዳያነሳብን ወይ እኛ አካባቢ የሱ አካባቢ ወሬ እንዳይወራ ምናምን በጣም የምንሰቃቅ ሰዎች ለምን እንሰቃቃለን? አኪድ ያንን ስህተት መሆን እኮ አምነናል። ራሳችን ከተረዳንና ያንን ስህተት መሆን ከተረዳን ለምን እንሰቃቃለን? ሰዎች ነን እና ወይ መጀመሪያ በደንብ መጠንቀቅ አለብን። ግን መጠንቀቅም ሆኖ ስህተትም እንዳለ ሆኖ ስህተት የሰው ልጆች ነንና ስህተት አለ አይደል? ስለዚህ ያንን ስህተት እያነሳን ወደፊት እንዳንሄድ ወደፊት የሆነ ነገር የልባችን የፈለግነውን ነገር እንዳንሰራ ወይም ደግሞ ከሰዎች ጋር ስንቀላቀል በጣም የምንሳቀቅ የምንሸማቀቅ የፈለግነው እንዳናወራ የተሰማን እንዳናወራ የሚያደርገን ያለፈው ታሪካችን እሱ ያሰብን የሆነ ነገር ብልስ እንደዛ እኮ ይሉኝ ይሆናል በማለት ማለት ነውና እህት ወንድሞቼ ያኔ ያለሳለፍነው ነገር ያንም ሰው ጎርቶንም ሊሆን ይችላል ወይም ደግሞ በቃ የተወራ ነገር ያሳለፍነው ነገር ጥንካሬያችን መሆን አለበት። ከዛ ያለፈው ታሪካችን ስህተታችን መማር አለብን። ከዛ ያቺ የተሳሳተችው ሴት ማጥፋት አለብን። ምክንያቱም ያቺ የተሳሳተች ሴት በዚህ አሁን ባለችው ጀግናና ባለፈው ታሪኳ የተማረችውና ህይወት ያወቀችው ህይወት የተማረችው ጀግና ሴት መሆን አለብን። እንችላለን አይደል? ከጥፋቱ የማይማር ሰው ያለፈው ታሪክ የሚደግም ሰው የራሳችን እያንዳንዳችን የራሳችን ስህተት አለን፣ የራሳችን ጥፋት የራሳችን ድክመት አለንና እንደው ያለፈው ታሪካችን ወይ ያለፍነው መንገድ ለመመለስ በቃ ዋናው እሱ ነው። ጠንክረን በራሷ የምትተማመን ጀግና ሴት ኮንፊደንስ ያላት ጀግና ሴት መሆን አለብን። እንችላለንም። ለምን አንሆንም? ሰው እንዴት ሆኖ ነው የሚሆነው አይደል? እንችላለን። ስለዚህ ከባድ ነውና የነበረችው ልጅ ካልሆናችሁ እናንተ ያቺ ልጅ ቀብራችሁ አዲስ ታሪክ ያላት ህይወትን ያወቀች ህይወትን የተማረች ሰዎችን በደንብ ያወቀች አለደም በቃ ህይወት በደንብ ፈተናው ስህተቱ ጥፋቱ ኃጢያቱ ሁሉ ነገር አልፋ ያቺ ሁሉ ነገር ይዛ ሁሉ ነገር ጠንክራ ያን ሁሉ ፈተናዎች አልፋ ጠንካራ ሴት አሁን ያለችው ሴት ናችሁ እናንተ። ስለዚህ ባለፈው ነገር እያሰባችሁ ራሳችሁን አትቆስ፣ ራሳችሁን አትሰቀቁ። ለምን? ስለዚህ ያለፈው ታሪካችሁ ያነሱ ደግሞ እንደዚህ ነበረች እኮ እንደዚህ እያሉ እንትን የሚሉ ሰዎች እነሱ እኮ በርግጥ እኮ እነሱ ከእናንተ ይብስ ይሆናል ስላልተወራላችሁ ነው እንጂ ማለት ነው። እድል ነው። ስለዚህ ያቺ ሰዎች እያወሩባት ያለችው ያቺ የተሳሳተችው ልጅ አንሆን፣ ያቺ ከስተቷ የማትማር ሴት አንሆን። በጣም ጠንክረን ከስተታችን ተምረን ሰዎችን እና የማይሳሳት ሰው የለም። ግን ከዛ ስህተታችን ተምረን ትልቅ ደረጃ ላይ መድረስ እንችላለን። ጠንካራና በራሷ የምትተማመን ሴት ባለፈው ታሪካ ተምራ
ብዙ ነገር አሳልፋ ብዙ ፈተና ተፈትና ጠንካራ ሴትና ጀግና ሴት መሆን እንችላለን። ስለዚህ በርቱልኝ እህቶቼ፣ በጣም እወዳችኋለሁ። ቤተሰቦቼ እጅግ በጣም አመሰግናለሁ። ከተከታተላችሁኝ እጅግ በጣም አመሰግናለሁ። አሁንም ደግፋችሁ አብረነታችሁ አይለየኝ እህት ወንድሞቼ፣ እጅግ በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ።